ምንድነው ያሰርካቸው? ሁለቱንም ምን? እግሩን ያሰርከው? አዎ። ስንት አመት ነው ካሰርክ? ስንት አመት አሰርካቸው? 2 አመት። አይንቀሳቀሱም? አዎ። በከዘራ አስኬድኩት። ያው በከዘራ። እሺ። መተት ነህ? ከቤት አስወጣሁት። እሺ። ሀገር ለሀገር እያከራተትኩት። ማን እንደዚህ ያደረከው? መተት ነህ? ሰይጣንና አጋንንት የቤተሰብ በስላሴ ይዛል። እሺ። ትለቃላችሁ አትለቁም? ትለቃላችሁ። በስላሴ ስም ታዛችኋል። ከእግሩ ላይ ፍቱ። በስላሴ ስም ታዛችኋል። በስላሴ ስም በሉ። በስላሴ ስም በስላሴ ስም በሉ። እግሩን እንፈታለን። ያሰርነውን በስላሴ ስም በኪዳነ ምሕረት ስም ፈተናል። ከእግሩ ላይ ተነስተናል። በስላሴ ስም ለዘላለም በሲኦል ታስረናል። በል 7 የጮህ ነው። ቶሎ በል። አማቱ እስኪ እቺን ከዘራ እንግዲህ ጣል አድርገን እንሞክር። ያዙ፣ ብድግ በሉ። በቃ እንደዚህ ነው፣ መሯሯጥ ነው። ኑ ተከተሉ። አመስግኑልኝ። ኑ ተከተሉ። ኑ ተከተሉኝ። በደንብ ነው ዛሬ ቀብረር ብለን ነው ወደዚህ። በስመ አብ ጭራሽ ጎንበስ አሉበት፣ ሰገዱበት። እግዚአብሔር ይመስገን። ደስ አለዎት? ተመስገን። ስንት አመት ነው የታሰሩት? 2 አመት ይሆነኛል። 2 አመት። እግዚአብሔር ይመስገን። እስኪ ሞክራኑ በደንብ ተመላለሱ። እግዚአብሔር ይመስገን። እቺን ከፈታ አድርጉለት። እስኪ ለመብራን ስገዱ። እስኪ አንዴ እግዚአብሔር ይመስገን። ከዚህ የበለጠ መብራን ምን ታርግልን? ምስጋና አይገባትም? 2 አመት የታሰሩት እግራቸው ተፈቶ ሲሄድ እግዚአብሔር ይመስገን። እርሶን የፈታች ኪዳነ ምሕረት የታሰሩትን ሁሉ ትፍታልን። የሚናገሩት አለ በመጨረሻ? አሜን። እኔ ከድሬዳዋ ነው የመጣሁት። ከድሬዳዋ ነው። በነገራችን ላይ ከቤት እንዲወጡ እንዲታሰሩ ህይወቶት ሁሉ ምስቅልቅል እንዲደረግ ነው የተደረገው። ቤቴን አከራይቼ የሰራሁት ቤቴን ወጣሁ። እሺ። አሁን ደግሞ ቤቱ እንዳይከራይ የተከራዩትንም እንዲወጡ እያደረጉብኝ ያሉት። አሁን ትናንትና እዛ ተክልዬ እዛ አለርት ሆስፒታል ጀርባ እዛ ሂድ ሰው ብሎኝ ሄጄ ትላንት እሳቸውም ስልክ ስቀበል ኪራይ መጣ። ትላንትና አንድ ቤት ተከራየልኝ። አሁን ይኸው ዛሬ ደግሞ እርሶ ተፈቱ። እኔ ደግሞ ተፈታው ዛሬ። እዛ ነው የሰማሁትና የመጣሁት። የመጣሁት ከአንድ ምዕመን ጋር ቁጭ ብዬ ሳወራ እንደዚህ አይነት ቦታ ሂድ እስቲ አለኝና አለኝ። ይኸው ዛሬ መጣሁ፣ ተፈታው። እግዚአብሔር የተመሰገነ። እግዚአብሔር ይመስገን። ከኪዳነ ምሕረት ከድሬዳዋ ነው የመጡት እዚህ ኪዳነ ምሕረት ድረስ። በእውነት እሳቸውን የፈታሽ ኪዳነ ምሕረት ሁሉንም ትፍታለን። መብራንን አመስግኑላቸው። አሁን እንግዲህ ዱብ ማለት ይቻላል። በደንብ እንግዲህ ያው ተረማመዱ። እግዚአብሔር ይመስገን። መብራንን አመስግኑላቸው።